በዚህ ቪዲዮ ስለ ጉግል ጄሚናይ ኤአይ አጠቃቀም ምን እንደሆነ እና እንዴት በዴይ ቱ ዴይ ላይፋችን ላይ ማዋል እንደምንችል ማሳያችሁ ይሆናል። እኔ ናታን ቴክኒክ እንደ ዩቲዩብ ላይ ሰብስክራይብ እና ሼር ማድረግ እንዳትረሱ። ወደ ቪዲዮ። ስለዚህ ይህን ቪዲዮ በአምስት ክፍል ከፍለን እናየዋለን ማለት ነው። የመጀመሪያ የሚሆነው ምንድነው ጄሚናይ ኤአይ የሚለው ነው። ጄሚናይ ኤአይ ጉግል ጋር በመተባበር እየለቀቁልን የኤአይ አርቲፊሻል ኢንተሊጀንስ ነው። ይህም ማለት ፍሪ ነው። ስለዚህ ጉግል በነፃ የሚጠቀሙ የክፍያም አለው፣ ግን በነፃ የሚጠቀሙትን በጣም ከበቂ በላይ ነው። ስለዚህ በመጀመሪያ የምናደርገው ነገር ምንድነው የሚያስፈልገን የጉግል አካውንት። የጉግል አካውንት የሌላችሁ ከሆነ ወይም ደግሞ የከበዳችሁ ከሆነ የጉግል አካውንት ለመክፈት የጉግል አካውንት አካፍት ብዬ ስሮች ቪዲዮ አለ፣ ዲስክሪፕሽን ላይ ያስቀምጥላችኋለሁ። ቡና ቼክ አድርጉትና ጉግል አካውንታችሁ ክፈቱ። ጉግል አካውንታችሁ ከከፈትን በኋላ ወደ ጉግል ክሮማችሁ ትሄዳላችሁ። ይሄ አሁን እንዳለ ማሳያችሁ ነገርም በስልካችሁ ልታደርጉት ይሆናል። እኔ በፒሲ ለመቅረጽ ስለሚመችኝ ነው። ስለዚህ ወደ ክሮም ሊድ ማለት ነው። ክሮማችሁ ትሄዳላችሁ። ከዛ እንደምታዩት እዚህ ጋር ሎጊን አድርጌያለሁ። እናንተ ቀጥታ ጉግል ክሮማችሁ ሲከፍቱ ሎጊን ካደረጋችሁ አውቶማቲክሊ ሲጀመር ጉግል አካውንት ከከፈታችሁ አውቶማቲክሊ ኢሜል አካውንት ሲከፍቱ ሎጊን ያደርጋል ማለት ነው ራሱ። ከዛ በመቀጠል የምታደርጉት ነው ጄሚናይ ብላችሁ ሰርች ታደርጋላችሁ። እዚህ ጋር እንደምታዩት መጀመሪያ ላይ የመጣው ነው። ራሱኛውን እንጫናለን ማለት ነው። ስጫኑ እንደዚህ የመጣላችኋል። ኢንተርፌሱ ይህን ይመስላል ማለት ነው። ጉግል ጄሚናይ ኤአይ መጀመሪያ ሲከፍቱት በዚህ መልክ ይመጣላችሁ ማለት ነው። መጀመሪያ ስንሄድ እዚህ ፊት ለፊት ያለው ነው አስክ ጄሚናይ ይላል። ማንኛውም ጥያቄ አምጣችሁ ዋናው ፖይንት ይሄ ነው። እዚህ ላይ የፈለጋችሁ ጥያቄ ከፈለጋችሁ እንዴት እንደ ሰው ራሱ ማናገር ይችላችሁ ማለት ነው። ቀጣይ ምንድነው እዚህ ጋር እንደምታዩት ኒው ቻት ይላል። ኒው ቻት ማለት ኦልሬዲ ተጠቅማችሁ ሌላ አዲስ ነገር ለማየት ሲፈልጉ የምትጠቀሙት ነው። እንደምታዩት ለምሳሌ ሃይ እንለዋለን። እንደምታዩት ሃይ ብቻ ነው ያልኩት። ሃይ ለሚነው ሃው ካን አይ ሄልፕ ዩ ይለኛል። እንግዲህ ማንኛውም አይነት ደግሞ እዚህ ላይ ቴክስት አድርጉ እንደምታዩት እዚህ ይቀመጣል፣ አይጠፋም። እስከ የሆነ ሊሚት አለው እስከ መጨረሻ ድረስ እስከ 50-60 አካባቢ መሰለኝ። 50-60 በኋላ ሊሚታችሁ ትንሽ እየጠፋ ይላል ማለት ነው። የድሮቹ እየጠፉ ይላሉ። ስለዚህ በዚሁ ላይ ከሚቀጥሉ አዲስ ኒው ቻት ሲከፍቱ በንጹህ ሀሳብ እንደ የተቸከቸከባችሁ ወረቀት እንጥላችሁ እንደ አዲስ ወረቀት ላይ እንደመጣት ማለት ነው። ስለዚህ እዚህ ጋር ኒው ቻት ብትሏ ስናኩት እንደምታዩት ወደ ሌላ ድጋሚ ሲመጣና ወደ ሌላ ቻት የመጣ ማለት ነው። ስለዚህ ሁለቱ ሀሳቦች አይቀላቀሉብንም ማለት ነው። ከፈለጋችሁ ደግሞ ወደ ቀደሙ ማሰብ መመለስ ከፈለጋችሁ እንደምታዩት እዚህ ጋር ቁጭ ብሎላችኋል። እሱኛው ዋን ታፕ ስታደርጉት ይመጣል ማለት ነው። የማትፈልጉት ከሆነ ደግሞ እንደምታዩት እዚህ ጋር 3 ነጥብ ተጠቅማችሁበት ጨርሳችሁ ነው ከሆነ እዚህ ላይ ምንም አይነት ስፔስ አይዝባችሁም። ከፈለጋችሁ ሰው ግን ማፈልጉ ከሆነ አፋትሻላችሁ ማለት ከፈለጋችሁ ሰው ኤር ሻላችሁ፣ ከፈለጋችሁ ዲሊት ማድረግ ትችላላችሁ፣ ከፈለጋችሁ ደግሞ ሼር ኮንቨርሽን ማድረግ ትችላላችሁ። ይሄኛው ኮንቨርሴሽን ለሰው ሼር ስታደርጉት በሱኛው ሊንክ ተጠቅሞ ሲመጡ እናንተ ጻፋችሁት እንዳለ ሊንኩን ላካችሁ ለሰው ብቻ እና እናንተ ማየት ትችላላችሁ ማለት ነው ሊንኩን በመጠቀም። በመቀጠል ምንድነው ጂ ፕላስ በተናል ያለን እዚህ ጋር አድ ፋይልስ ማለት ነው። ከፈለጋችሁ የማንኛውም አይነት ፋይል ለምሳሌ የትምህርት ቤት ፋይል ከሆነ 12ኛ ክፍል ተማሪ ከሆናችሁ 12ኛ ክፍል መጽሐፋችሁ አምጣችሁ ላይ አፕሎድ አድርጋችሁ ከዛ የዩኒት ዋንን ሰንት እናስረዳ የምትሉት ከዛ እናንተን ማየት ነገር መጽሐፍ ሳይጠበቅባችሁ መጽሐፉን አንብቦት ከሱ ላይ ጥያቄ አውጥቶ ይሰጣችኋል ማለት ነው። ከፈለጋችሁ ደግሞ ሾርቱን ተጣጣሉ ከላችሁ ሾርቱን አውጥቶ ይሰጣችኋል ማለት ነው። ለማጣፍ የመጣችሁ ኩዊዝ ከፈለጋችሁን በኩዊዝ መልክ መስራት ትችላላችሁ ማለት ነው። ፎቶዎችም አድማሮች ያላችሁ እንደምታዩት ከዛ ፎቶ ተነስታችሁ እዚህ ላይ የምታችሁ ከፈለጋችሁና ከፈለጋችሁ እንደ ብዙ አይነት ኤዲቶችን መስራት ትችላላችሁ ማለት ነው። በዚህ ፕሮምፕታችሁን አስተላልፉ እስከጠፋችሁ ድረስ ማለት ነው። በመቀጠል ማሳያችሁ እዚህ ጋር ቱልስ የምትለዋል ነው። ቱልስ የምትለዋ ምን አይነት ነገር እንደምትሰሩ የአቅጣጫ የሚሰጠው እንትን ነው ማለት ነው። እንደምታዩት ክሬት ኢሜጅ አለ። ናኖ ባናና በመጠቀም ማንኛውም አይነት ሀሳብ ኢሜጅ ክሬት አድርጎ ያሳይ ይሰጣችኋል ማለት ነው። ካንቫስ ደግሞ ማንኛውም አይነት እንደ ኮድ ነገር እንደ አፕሊኬሽን ለምሳሌ እንደዚህ አፕሊኬሽን ሳስቤ ነው ብላችሁ ኮድ ስጥ የምትሉት በካንቫስ በመጠቀም አሪፍ የሆነ ኤላቦሬት የሆነ ኮድ ይሰጣችኋል ማለት ነው። ከዛ ዲፕ ሪሰርችም አለ። በጣም ጥልቅ ገብቶ በደንብ ቆይቶ ብዙ ቦታ ደርሶ ከሶርስ የተለያየ ሶርስ አድርጎ ዲፕ የሆነ ነገር ማንኛውም አይነት መሻት ተፈልጋችሁ ወይም ጥያቄዎች ላይ በጣም ዲፕ የሆነ መልስ ይሰጣችኋል ማለት ነው። አዲስ የመጣ ነገር ነው እንግዲህ ጋር ክሬት ሚውዚክ ይላል። እሱን ነካን ማንኛውም አይነት የሆነ ሀሳብ ሰጥተነው ተፈሳለን ብሎ ተመሳጭ ነው ማለት ነው። ለርን መረሻላችሁ ያማርክልን እንደነገርኳችሁ በትምህርት መልክ ማለት ነው። እንደ ሾርት ኖት አድርጎ እንደ መስባችሁ ነው። እዛው በደንብ አድርጎ ኢላቦሬት አድርጎ ይሰጣችኋል ማለት ነው። ለመቀጠል ደግሞ እዚህ ጋር እንሄዳለን።
ፋስት የምትለው ማለት ነው። 3 አይነት የጄሚናይ ምርቶች አሉ ማለት ነው። ፋስት የሚባለው ለኛ ነፃ የተፈቀደልን ነው። ቀን በቀን መጠቀም የምንችልበት ሊሚት የለውም። ፋስት በፈለጋችሁት መንገድ ግን ፈጣን ቶሎ የሚሰጣችሁ ማለት ነው። ቲንኪንግ ከሆነ ደግሞ በቀን የሚቻለው ከ6 እስከ 5 ብቻ ይፈቀድላችኋል። በቀን 6 ጥያቄ ብቻ ማለት ነው። ስለዚህ ላይክ ቬሪ ሲሪየስ የሆነ ነገር ወይም ዲፕ ነገሮችን መስራት ሲፈልጉ ከፋስት ይልቅ ቲንኪንግ አሪፍ ነው። ፕሮ ደግሞ በቀን 2 ብቻ ነው ይፈቀድላችሁ። እንደ ሌቭል ነው። ሌቭል 1፣ ሌቭል 2፣ ሌቭል 3 ብላችሁ አስቡት። ሃይስት ሌቭል ማለት ነው። ሃይስት ሌቭል ፕሮ ነው። በቀን 2 ይፈቀድላችኋል በነፃ። በክፍያ ግን ከዛ በላይ ይጨመርላችሁ ይችላል ማለት ነው። በክፍያ ግን በነፃ ከድሜ ላኛ በቀን 2 ነው። በ24 ሰዓት ውስጥ 2 ጥያቄዎች ይፈቀድላችኋል። ስለዚህ በጣም ዲፕ የሆነ ነገር ላይ በጣም አስፈላጊ ነገር ሳትጠብቁ ከቲንኪንግ ወይም ፕሮ የተጠቀሙ ብዬ እመክራለሁ ማለት ነው። ከፋስት ይልቅ ፋስት ወይም ቶሎ የሰጣችሁ የሚፈልጉ 5 ጥያቄ በላይ አውትፑትን ከሀሳቡ ወይም በደንብ ዲፕ ሆኖ በደንብ ላይ ዲቴል የሆነ ስራ ይልቅ ቶሎ ብሎ አውትፑትን መስጠት የሚፈልገው እና ግን ፋስት ከሆነ ደግሞ ቀን ሙሉ አንሊሚትድ ነው ማለት ነው። ስለዚህ ቀጣይ ደግሞ የተለያዩ ምሳሌዎች የምናይ ይሆናል ማለት ነው። እንደምታዩት እዚህ ጋር ጄሚናይ በአማርኛ ይሰራል። ስለዚህ በአማርኛ የተለያዩ ፕሪንቶችን ሰጠውና እንዴት አድርጎ እንደሚመልስ እናያለን ማለት ነው። አንድ የሀበሻ ገበሬ በትልቅ እርሻ ላይ በበሬ መሬት ሲያርስ ብዬ ሳለኝ ብዬ ሊሰጠው ነው ማለት ነው። በቀጣይ እንደምናደርገው እዚህ ጋር ቱል ላይ እንገባለን። ከዛ በኋላ ቅድም እንደተናገርነው ወደ ክሬት ኢሜጅ እንቀይረዋለን። ስለዚህ ወደ ክሬት ኢሜጅ ቀይረው ቀጥታ ወደ ሀሳቡ ብቻ የሚሆነው ወደ ኢሜጅ ክሬት ማድረግ ነው ማለት ነው። ቀጣይ እዚህ ጋር እንደ ቅድም እንደነገርኳችሁ ፋስት ከሆነ ቶሎ ፈጠን ያለ ነገር ስለሆነ የሚሰጠን ብዙ ዲቴል ሆኖ አይሰራውም። ግን ቲንኪንግ ወይም ፕሮ ካደረጋችሁት ዲቴል የሆነ ስራ ይሰጣችኋል ማለት ነው። ስለዚህ ቲንኪንግ እናደርገዋለን ወይም ፕሮ እንደነገርኳችሁ በቀን 2 ብቻ የሚቻለው ፕሮ። ከዛ ስታይላችን ምቅሻላችሁ እንደምታዩት ሶርስ አለ፣ ኦይል ፔንት አለ፣ ሙዲ፣ ሰሪል ብዙ አይነት ስታይሎች ምቅሻላችሁ ማለት ነው። ከዛ መቀጠል እዚህ ጋር ስሜት ምትነው ተነጋላችሁ ለመጠበቅ ነው ማለት ነው። እንደምታዩት ክሬቲንግ ኢሜጅ ላይ ይህን የመሰለ ፎቶ ሰጥቶኛል ማለት ነው። ይህኛውንም ራሱን ኤዲት ማድረግ ይችላለን። እንደምታዩት ምንም አይነት ፎቶ ሰጥቶትም ገበሬ እርሻ ላይ በበሬ እያረሰ የሚል ብቻ ሰጥቶት እንደምታዩት ይህን የመሰለ ከፈለጋችሁ ኤዲት ማድረግ ይችላላችሁ። ከለርቶን መቀየር ይችላላችሁ። እንደምታዩት ብዙ ከለሮች አሉ። ስለዚህ ይህ በቂ ነው ብላችሁ ካሰባችሁ ደግሞ እዚህ ጋር የዳውንሎድ ምልክት አለች። ዳውንሎድ ምትሏን ስነኩት አውቶማቲካሊ ዳውንሎድ ማድረግ ይጀምራል ማለት ነው። ከዛ በኋላ ከፈለጋችሁ ደግሞ ሼር ማድረግ ይችላላችሁ ሁኔታችሁን። ከፈለጋችሁ ደግሞ ኮፒ ማድረግ ይችላላችሁ ሁኔታችሁን ማለት ነው። እንደምታዩት ዳውንሎድ ካደረጉ ኢሜጁ መጠቀም ይችላሉ ማለት ነው በሱ። ስለዚህ ሌላ ደግሞ አንድ እንጨምርና እንደምታዩት ቆንጆ የሀበሻ ልጃገረድ ቡና እያፈላች የሚለውን ሀሳብ ሰጥቼዋለሁ ማለት ነው። ሌላ ብዙ ኢላቤት ያደረኩት ነገር የለም። እንደዚህ ቀሚስ አስለብስ አላልኩትም። እንደዚህ ከላይ ባንዲራ አድርግበት አላልኩትም። ግን ኢላቤት አድርጌ በሰጠው ደግሞ የባሰ እንዳሰብኩት አድርጎ ያመጣልኛል ማለት ነው። ቲንኪንግ እና ፕሮ እስከሆነ ድረስ ማለት ነው። ስለዚህ እችኛዋን እንደዚህ አድርገን መስጠት። ይህን አይነት ደግሞ መሰሰተኛ ማለት ነው። እንደነገርኳቸው እንግዲህ ምንም አይነት ሌላ ትርፍ ነገር የሰጠሁት ነገር የለም። ቡና ያፈላች ጣይም ብቻ ያልኩት ፈንዲሻ አልኩትም። ቤቱ እንደዚህ የጭቃ ቤት አድርጎ አልኩትም። በኋላ የተሰቀለው ውስጠኛ አልኩትም። ግን ምንም ነገር ስላለው በዛች ፕሮምፕት ብቻ አንድ የሀበሻ ልጃገረድ ቡና ያፈላች ብቻ ያልኩት። እንደምታዩት ይህን የመሰለ አመቱልኛል ማለት ነው። ሌላ ደግሞ የምላችሁ ነገር ምንድን ነው? ኤአይ ነው እና አይደለም ኤአይ ሰው ራሱ ይሳሳታል። እና እንደምታዩት ቡና ነው ያልኩት፣ ግን ሽሮ የማሰለት የሚሰጠኝ ቡና አለ፣ ጀበና ይዛለች፣ ግን ሽሮ ያፈላች ነገር ያሳየኛል። አሁን ማስተካከል እንችላለን። ስለዚህ እንደምናደርገው ሽሮን አውጣው ነው የምንለው ባጭሩ። አሁን እንደምታዩት ቴክ ኦፍ ዘ ፖት ኦን ዘ ፋየር ብቻ ያልኩት ሌላ ነው ማለት ነው። ያው አውጥቷል ማለት ነው። ሽሮን አውጥቶት ያው እንደምታዩት ቡናን የቅዳሽ ትገኛለች ማለት ነው። ስለዚህ በዚህ መልክ መስራት እንችላለን ማለት ነው። እኛውን በአማርኛ ሰጥቼው ነው እንግዲህ እንደዚህ አድርጎ ይመለስልኝ ማለት ነው። ከፈለጋችሁ ደግሞ በእንግሊዝኛ አድርጋችሁ ከዛ መጨረሻ ላይ ኢን አማሪክ ካላችሁ ደግሞ ሌላ በአማርኛ መልክ ያመጣላችሁ ማለት ነው። ወደዚህ እንቀይራለን። ወደ ኒው ቻት እንለዋለን። ከዛ በኋላ ቱል እንቀይራለን። አሁን ምንድነው የምንሰራው የሚለውን ለማየት ማለት ነው። ስለዚህ ካንቫት ማድረግ ለምሳሌ አፕሊኬሽን እንስራ ይባል። ስለዚህ እንደምታዩት ራይት ሚ አን አፕሊኬሽን ኮድ ፎር አን አማሪክ ባይብል ቨርስ ኦፍ ዘ ዴይ ብያለሁ። ስለዚህ በቀን የመጽሐፍ ቅዱስ ጥቅስ የሚነግረንን በአማርኛ የሚነግረንን
አፕሊኬሽን ስራልኝ ብየዋለሁ ማለት ነው። የአፕሊኬሽን ኮድ ስጠኝ ብየዋለሁ። እዚህ ጋር ኦፕን እንደዋል። ከዛ እንደምታዩት ኮዱን በዚህ መልክ ጽፎልናል ማለት ነው። ረጅም ኮድ ነው። ምንም ሌላ የሰጡት ነገር የለም። አፕሊኬሽኑ እዚህ ጋር ይኸኛው ኮድ ነው። በዚህ በፖስተር እዚህ ጋር ያለው ማለት ነው። ከዛ እዚህ ጋር ፕሪቪው ምትላለች። ፕሪቪው ምትሆን ስነኩት የአፕሊኬሽኑን በዚህ መልክ ያመጣላቸዋል ማለት ነው። እንግዲህ አፕሊኬሽኑ እንደዚህ ነው የሚሆነው ማለት ነው። ይህኛው ኮድ ወስዳችሁ የአፕሊኬሽን ራነር ላይ ወይም ፓይተን ላይ ዋን ብታደረጉት በዚህ መልክ አድርጎ አፕሊኬሽን ይሰጣችኋል ማለት ነው። ከዛ በኋላ ፕሬስ ስላርጋችሁ ሰው ዳር እንዲያደርገው ማድረግ ነው የሚጠበቅባችሁ። እንደምታዩት የዕለቱ ጥቅስ ይላል። የመጽሐፍ ቅዱስ ቃላት ለነፍሱ ብሎታል። እግዚአብሔር እረኛዬ ነው የሚያሳጣኝም የለም። ምንም አይነት ጥቅስ አልሰጠሁትም። እንደነገርኳችሁ እንግዲህ ከላይ ያለው ይህንን ፕሮምፕት የሰጠሁት ሌላ ምንም አይነት ጥቅስ አልሰጠሁትም። ጥቅሱን ራሱ አምጥቶ ነው ብሎ ራሱ ጽፎልኝ ነው። ስለዚህ እኔ ምንም ያልኩት ነገር የለም። እችኛውን የ10 ሌተር የ10 ወርድ ቃል ጥሚቀት የሰጠሁት ብቻ እንጂ ያለች ነገር የለም። እንደምታዩት ጋር ሌላ ጥቅስ አሳይላል። ያ ጥቅስ አሳይ ስለው ደግሞ እንደምታዩት ሌላ ጥቅስ ሶስተኛ ማለፊያ ነው። ያ ጥቅስ አሳይ ስለው ደግሞ እግዚአብሔር ፍቅር ነው። እንደምታዩት የተለያዩ ጥቅሶችን አበራሱ እንትን እያሳኛል ማለት ነው። እንግዲህ አፕሊኬሽኑ እንደዚህ መሸትነዋል። ቀጣይ በማድረግ የሚጠበቅባቸው የመጠቀም ሲፈልጉ ደግሞ ኮዱን ትወስዳላችሁ። እንዳለ ኮፒ ሰሌክት ትሉታላችሁ። ከዛ ኮፒ ከዛ በኋላ ኮፒ አድርጋችሁ ወደ ፓይተን ትወስዳላችሁ። ከፓይተን ላይ በአፕሊኬሽን መጣሉት እና ወደ ፕሌይ ስቶር ማለት ነው ምናምን ዳውንሎድ አድርገው እንዲጠቀሙ ማለት ነው የሚጠበቅባችሁ ማለት ነው። እንደተለመደው ኒው ቻት ለምን እዚህ ላይ ከቀጠልኩት ወይ ቀጣይ የምሰራው አፕሊኬሽን የኳስ ቢሆን የኳስ አፕሊኬሽን እና የመጽሐፍ አፕሊኬሽን ሊጋጭብኝ ይችላል ማለት ነው። ስለዚህ የኳሱን በመጽሐፍ ቅዱስ መጽሐፉ ሊሰራው ስለሚችል ሁሌ የተለያየ ንጹህ ወረቀት ነው። ለዚህ በንጹህ ወረቀት ለመጻፍ ማለት ነው። ከዛ በመቀጠል ወደ ዩቲዩብ ትገባላችሁ። ይሄ በጣም አስፈላጊ ፓርት ነው። ወደ ዩቲዩብ ከገባችሁ በኋላ እንደምታዩት ጋር ሰርች ምትሆን ተገቡና እንዴት ዩቲዩብ ራሸር ታደርጋላችሁ። እንዴት ዩቲዩብ ራሸር ስታደርጉ መጀመሪያ ላይ የምትመጣው አካውንት ናት። እሷን ትነካላችሁ። ከዛ ወደ 1000 ሰብስክራይበር ድረስ ነው አሪፍ ኮንተንት ፖስት ማድረጋለን እንግዲህ። ስለዚህ ሰብስክራይብ ማድረግ እንዳትረሱ። ቀጣይ ደግሞ ጄሚናይ ከፈልጋችሁ ራሳችሁ ደግሞ ፕሮምፕት ስጠኝ ካላችሁ ራሳችሁ ማነው ፕሮምፕት ስለዚህ ፍላጎት አድርጎ ስላችሁ እንደዛ ነው ማለት ለምሳሌ እዚህ እንደምታዩት ጊሚ ፕሮምፕት ኦፍ ሀበሻ ፋርመር ፋርሚንግ ኤሶቤዛ ኦርስ እያሉ የቅድሙ ሀሳብ የሰጠሁት ምንም አይነት ሌላ ሀሳብ አልሰጠሁትም። ቤሲክሊ የሀበሻ እረኛ ሶይል ወይም መሬት እያረሰ ስጠኝ ብያለሁ፣ ግን ፕሮምፕት ነው ስጠኝ ያልኩት። ፕሮምፕት ስጠኝ ማለት በደንብ አድርጎ ኢላቤት አድርጎ ይሰጣቸዋል ማለት ነው። እናንተ ትንሽ ሀሳብ ሰጥላቸው፣ እነሱ ግን ኤክስፓንድ አድርጎ በተሻለ መንገድ እንደሰሩት ማድረጋቸው ማለት ነው። እንደምታዩት 3 አይነት ኦፕሽን ሰጥቶኛል ማለት ነው። ስለዚህ 3ቱንም አስገብተን ደግሞ እናያለን ምን ያህል የተለያየ አይነት አድርጎ እንዲመጣ እንደሚችል ማለት ነው። ስለዚህ መጀመሪያ የሰጠኝ እነዚህ 3 ኦፕሽኖች እንደምታዩት የመጀመሪያ ኦፕሽን ፕሮምፕቱን ብቻ ማለት ነው ወስና ኮፒ ፔስት አድርጌ ነው የሰጠሁት። የመጀመሪያው ፕሮምፕት ይህን አይነት ኢሜጅ ሰጥቶኛል ማለት ነው። አሪፍ ነው የሰጠኝ ኢሜጅ ከቅድሙ አይነት ተመሳሳይ ነገር ነው መሰለኝ የሚሰጠኝ። ከዛ ሁለተኛው ኢሜጅ ደግሞ ይሄን ይመስላል። እንደምታዩት በሌላ አንግል ነው፣ ጠጋ ያለ ነው ሰውየው ፊቱ በደንብ የሚታይ ልብሱ እንደምታዩት ዲቴይሎቹ ልብሱ ላይ ያለው ጭቃ፣ እግሩ ወደ ውስጥ የገባው መሰብሰቡ ሱሪ ይሄን እንዳለ ፕሮምፕት ስጠኝ ብዬ ስለሰጠሁበት እሱ ራሱ የሰጠኝ ማለት ነው። እኔ እንግዲህ እሱ ሊሰብስብ ብዬ እንትን አለች ሰጠሁት ማለት ነው። ሶስተኛው ደግሞ እንደነገርኳችሁ የኦይል ፔንቲንግ ላይ የሚሰጠን ማለት ነው። በዲፕ ሳለ ማለት ነው በቫይብረንት አድርጎ የኦይል ፔንቲንግ አድርጎ ሰጥቶኛል ማለት ነው እንደምታዩት። ስለዚህ 3ቱም የተለያየ አይነት አድርጎ የሰጠኝና ኦፕሽን ሰጣችኋል። ፕሮምፕቱን ከራሱ ተቀበላችሁ መጠቀም ቻላችሁ ማለት ነው። በሌላ መጠቀም ቻላችሁ። ለምሳሌ ጊቭ ሚ ፕሮምፕት ኦን ሃው ቱ ሜክ አፕሊኬሽን ብላችሁ የሆነ ሰርተን የፈለጋችሁት አይነት አፕ መስራት የምንችልበት አይነት ፕሮምፕት ስጠኝ ብላችሁ ሰርች ብጠይቁት እሱ ራሱ ብጠይቁት ራሱ ነው የሚጠይቁት ለመልሳችሁ ማለት ነው። ፕሮምፕት ወስዳችሁ ለራሱ ነው የሚሰጡት፣ ግን ፕሮምፕት የሚሰጣችሁ ቤተር አድርጎ ይሰጣችኋል እና ቤተር አድርጋችሁ ትገልጹለታላችሁ ማለት ነው። በሌላ በንጹህ ወረቀት ስገልጹለት እንደያምንትን በዛ ኮንሴፕት ውስጥ አድርጎ አሪፍ አድርጎ መልሶ ይሰጣችኋል ማለት ነው። አምስተኛው ደግሞ የሚሆነው ምንድነው መጠንቀቅ ያለባችሁ ነገር ነው። ይህን ነገር ስጠቀሙ ማለት አንድ ፐርሰናል ኢንፎርሜሽናችሁ እንዳትሰጡ። ይሄ እንደነ ባንክ ኮዳችሁን፣ አካውንት ነምበራችሁን፣ ማንኛውም አይነት ፐርሰናል ፓስወርድ
ማንኛውም አይነት ይሄ ኢሜል ፓስወርዳችሁ ምንም አይነት አያስፈልግም። እዚህ ላይ ሎጊን ካደረጋችሁ በኋላ አይጠይቃችሁም። እዚህ ላይ ግን ከሆነ ለሁሌ ስለሚቀመጥ አይነት ሀክ ከተደረጋችሁ አካውንታችሁ ከተያዘ ሰርታችሁ ላይ ገብቶ ካዩት የፓስወርዳችሁን ሊወስዱባችሁ ይችላል ማለት ነው። እና ስለዚህ የኢሜል ናሽናል መታወቂያችሁን ምናምን እነዚህ አስፈላጊ ነገሮችን ባሉ ነገር እንዳለ ከእሱ ጋር ሼር አታርጉ። እና ሌላ ደግሞ ምንድነው ይህን ያሳየኋችሁ ቺት እንድታደርጉበት አይደለም፣ ተማሪም ከሆናችሁ እንድትረዱበት እንጠቀሙበት እንጂ ይህን ተጠቅማችሁ ቺት እንድታደርጉ አይደለም፣ ወይም ደግሞ እንድትሰርቁበት አይደለም። ስለዚህ አግባቡ እንጠቀሙ። ማንኛውም የከበዳችሁ ነገር ካለ ኮሜንት ላይ ጻፉልኝ እና ለመመለስ እሞክራለሁ። ቀጣይ የምሰራላችሁ የምትፈልጉት ካለ ኮሜንት ላይ ጻፉልኝ። ስለዚህ በቀጣይ እስከምንገናኝ ድረስ ቻው።